ይህም ቪዲዮ ሼር አድርጉና ለጠቅላይ ሚኒስቴር አብቹዬ አድርሱልኝ። አብቹዬ ለዘመናት ገበሬው ሲደክም መሬት ላራሹ ብሎ ያወጀው የገበሬው ንብረት ሲበዘበዝ ኑሮ መሬት ላራሹ ብሎ ያወጀው መንግስቱ ኃይለማርያም ነው። ሁለት ቤት ያላችሁ ለደሃው አንዱን አካፍሉ ብሎ ያወጀው መንግስቱ ኃይለማርያም ነው። ለሀገሩ ወንድናት የወለደችው ቆራጥ ጀግና ኢትዮጵያዊ ነው። እስካሁን ብዙ ነገር አጥንቻለሁ እኔ እንደ መንግስቱ ለሀገሩ ካንተ ቀጥሎ ነው ባይዘ ካንተ ቀጥሎ ለሀገሩ የማይደራደር እናት የወለደችው ጀግና መንግስቱ ኃይለማርያም ነው። እና ሰለምን ወደ ሀገሩ አትጋብዘውም አብቹዬ። ኦነግን ጠርተሃል፣ እነ ብርሃኑ ነጋ ገብተዋል፣ ብዙዎቹ ገብተዋል፣ እንደውም ስልጣን ተጋርተዋል አይደለ? ነገር ግን ለመንግስቱ ኃይለማርያም ስልጣን አትስጠው፣ ምንም አትስጠው። መጥቶ በሀገሩ ላይ ጊዜው ሲደርስ ይረፍ፣ በቃ በሀገሩ ይረፍ። ምክንያቱም ለኢትዮጵያ ጀግና ነው፣ ቆራጥ ነው፣ አገልግሏል። ነገር ግን ብዙ ስህተቶች ሰርቶ ሊሆን ይችላል። ምናልባት ሬድ ቴሮሪዝም ነው ቀይ ሽብር ምናልባት ስህተት ሊሆን ይችላል። ብዙ ወጣቶች አልቀው ሊሆን ይችላል። ሚኒስቴሮች ተገለው ሊሆን ይችላል በወቅቱ አይዶን ነው። ነገር ግን እንደሰማነው ታሪክ በአሁኑ ጊዜም ብዙ ጦርነቶች ተደርጓል። ያም ማገናዘብ ነው ያለበት። አንተ የይቅርባይ መንግስት ነህ አብቹ። ይቅርባይነት ባንተ ነው የለመርነው። እነመለስ ከዚህ በፊት የነበሩትን እየገደሉ ነበር። ደርግም እንደዛው ነው ያደረገው። ህዋትም እንደማን ነው አጼ ምኒልክም እንደዛው ነው ያደረገው። ሁሉም በፊት የነበረውን እያጠፋ ነው የመጣው። አንተ ብቻ ነህ ኃይለማርያምን ተንከባክበ አማካሪ ያደረከው። ሌሎቹን ሰብስበው ወደ ራስ ያመጣው አንተ ብቻ ነህ። ይቅርባይነትን አይታል። እነ ኦነግ መጥተዋል፣ እነ ብርሃኑ ነጋ ግንቦት ሰባት መጥተዋል። እያንዳንዱ ተቃዋሚ ፓርቲ ከውጭ ገብቶ ተወዳድሯል። እንደዚህም ሆኖ በይቅርባይነት ብዙዎች አፈንግጠው የወጡም አሉ። አይ ነው። ነገር ግን አብቹ መንግስቱ ኃይለማርያም ለሀገሩ ትልቅ ዋጋ የከፈለ ገበሬው እንዳይበዘበዝ ያደረገ ወንድ እናቱ የወለደችው ጀግና ኢትዮጵያዊ ነው። ስለዚህ ይቅርባይነትን አስፋውና እስኪ መንግስቱን በክብር ተቀበለው። የቀረ ይቅር። አብዛኞቹ ሞተዋል የሉም። መንግስቱን ሲቃወሙ የነበሩት አይደለ? ሞተዋል የሉም። ስለዚህ ይቅርባይነትን እስኪ በአደባባይ አድርገውና መንግስቱ ኃይለማርያም በክብር ተቀበለው። ስልጣን አይፈልግ ምን አይፈልግ ገብቶ አገሩ ላይ እንደፈለገው ሆኖ ብቻ ይለፍ፣ በአገሩ መሬት ላይ ይቀበር ብቻ። ይሄን ቪዲዮ ሼር አድርጉና ለጠቅላይ ሚኒስቴሩ አድርሱልኝ እባካችሁ።